ሰላም 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 ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ጽናት ነኝ። በጣም ጠፍቻለሁ። የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኔዓለም የልደት በዓል በሰላም አደረሳችሁ። በጣም ጠፍቻለሁ። እውነት በጣም ጠፍቻለሁ። በዓል እንዴት ነው? ሁሉ ሰላም ነውና ኢትዮጵያ እንደገባው ሁላችሁም ታውቃላችሁ። በአንዳንድ ነገሮች ምክንያት ነው እየጠፉ ማለት ነው። ይህን ቪዲዮ ላይክ ሼር አድርጉልኝ። በእግዚአብሔር ላይክ አድርጉልኝ፣ ሼር አድርጉ ለሌሎች እንዲደርስ ማለት ነው። ዛሬ አንድ ቪዲዮ አይቼ ማለፍ አልፈለኩም። ሩታ ወደ ቤቷ ገብታለች ማለት ማርያም፣ እኔ ደስ ብሎኛል። የእውነት ስንፋቀር ከምንም በላይ በቃ ሰላምና ደስታ ይበልጣል። ማርያምን ጸብ በጣም ነው የሚያስጠላብን። ምንም አይነት መልክ ቢኖረን ምንም አይነት ቆመና ቢኖረን እና ከሰው ጋር መጨቃጨቅ ምን ማለት በጣም ነው የሚያስጠላው። ግን ፍቅር መከባበርን፣ ስርዓት መያዝን፣ አነጋገርን ብዙ ብዙ ነገሮችን ማንነታችን ይገልጽልናል ብዬ ነው የማስበው። እና በጸብ ምን የሚፈጠር ነገር የለም፣ የሚያምር ነገር የለም፣ ጥሩ ነገር የለም። በመታረቃቸው በጣም ደስ ብሎኛል። አሁን ይሄን እናቴ ትሙት እንደዚህ ቪዲዮ በመሰራታቸው ሁሉም ሰው ይደስታል። በቃ እንደዚህ አይነት ነገር ማየት ግን መጨቃጨቅ፣ መጣላት፣ መሰዳደብ እንዲሁም መወቃቀሳቸው በጣም ነው የሚያስጠላው። በቃ የሆነ ምቾት አይሰጠንም አንድ ሰው ስለተጣላ ምናምን ስናይ ማለት ነው። እና ሁሉን ነገር ትተው ታርቀው ቤት መሄዷ ሩታ በጣም ደስ ብሎኛል በእኔ በኩል። አብርሽም እንደዛው አንድ ሰላም ማለት እፈልጋለሁ። እርግጥ እነሱ ይህን ያክል ጊዜ ሲሰሩ የነበረ ድራማ ነው፣ ለእነሱ ስራ ነው። ግን ቢሆን ለተመልካች ጥሩ አልነበረም፣ ምቾት አይሰጥም። እንደዚህ አይነት ነገር ማስተማር የለብንም። ፍቅር ማስተማር እንችላለን ጭቅጭቅ ከምናስተምርና ቤተሰብ የአብርሽና የሩታ ደጋፊ የሆናችሁ እንኳን ደስ አላችሁ በድጋሚ ማለት እፈልጋለሁ። እነሱ ወደ ቤታቸው ገብተዋል፣ ታርቀዋል፣ ሁሉም ሰላም ነው። እንኳን ደስ አላችሁ። አሁንም ይህ አመት ሁላችንም የደስታ የፍቅር የአንድነት ሰርተን የምናድግበት የምንለወጥበት አመት ይሆንላችሁ። በስደት ያላችሁ ሀገራችሁን በሰላም እንድትመለሱ ምኞቴ ነው። ከልጆቻችሁ ከቤተሰቦቻችሁ ጋር ስደት በጣም በብዙ ነገር ከባድ ነው። ከቤተሰብ ተለይተን የስራ ጫና አለው፣ ድካም አለው፣ ብዙ ብዙ ነገሮች አሉ። ልጆቻችሁን ጥላችሁ ሄዳችሁ ትዳራችሁን ጥላችሁ ሄዳችሁ ምኞታችሁ ተሳክቶ ለሀገር ያብቃችሁ ማለት ትፈልጋለሁ። የእውነት ስደት ምንም አይነት ጥሩ ቦታ ላይ ብንሆን ታውቃላችሁ ምን ያክል ከባድ እንደሆነ። ስለዚህ ሁላችሁም ለሀገራችሁ ያብቃችሁ ማለት ፈልጋለሁ። እና ሩታና አብርሽ እንኳን ደስ አላችሁ በድጋሚ። የእውነት ልጅ ማለት ትልቅ ነገር ነው። ብዙ ነገሮችን መሸፋፈን ትችላላችሁ። ለልጆቻችሁ ስትሉ መተው አለባችሁ፣ መቻቻል አለባችሁ። ለወደፊት ብቻ ማሰብ ይኖርባችኋል። የተደራረጋችሁትን ነገር መርሳት አለባችሁ እና እኔ ይሄን በማየቴ በጣም ደስ ብሎኛል። እናንተም የእነ አብርሽ ቤተሰብም ተመልካችም ደስ እንደሚላችሁ ምኞቴ ነው። የእውነት ዛሬ እንደዚህ ለብሰው እንደዚህ ዲኮር አድርገው ቤቱ መጠበቃቸው እነ ጽጌ እንዲሁም በአካባቢ ያላችሁ ሁላችሁም ጓደኞች፣ ቤተሰቦች የእውነት ሰው በጣም ጥሩ ነገር ነው። ማርያምን ነው የምላችሁ። ሰው ከሌለን ከንቱ ነን። ሰው ቢጎዳንም ቢያጠፋንም በጣም ደግሞ ከጎናችን ሰው ያስፈልገናል። እንደዚህ እሷን አስደስተዋታል። በዲኮር ቤቱን አሳምረው አሸብርቀው ነው እየጠበቋት። እንዴት እንደሚያምር የእውነት በጣም ነው ደስ የሚለውና ሰው በጣም አስፈላጊ ነው ለሰው ሰው ለሰው መድኃኒት የሚባል ነገር አለና ይሄን ነገር በማየቴ እኔ በጣም ደስ ብሎኛል። የእውነት ብዙዎቹ በቃ ደስተኛ ነው የተቀበሏት። አይታችኋል ቤቱ እንዴት እንዳሳመሩት በዲኮሩ በምኑ በጣም ውብ አድርገው ነው የተቀበሯት እና በጣም ደስ ይላል። እርግዝና ቀላል አይደለም። ልጅ መውለድ ቀላል ነገር አይደለም። ካለን ከዚህም በላይ ብናደርግ ከዚህ በላይ ምንትን ብንል በጣም ያስደስታል። በጣም አሪፍ ነገር ነው። ደስ የሚል ነገር ነው እና ሩታ ወደ ቤትሽ በመግባትሽ አብርሽ ጋር በመታረቃችሁ ሰላም በመፍጠራችሁ እንደዚህ ሆናችሁ አንድ ላይ ሆናችሁ ስላየዋችሁ ነው በኩሌ በጣም ደስ ብሎኛል። የእውነት ነው። እኔ ከተወሰነ ጊዜ አሁን ላይ ምንም ቪዲዮዋችን አልከታተልም። ብዙ ጊዜ በቃ ሁሌ ስለሚያጨቃጭቁ ሁሌ እንደዛ ስለሚሉ በጣም ያስጠላል ነበረ። ማየት አልፈልግም። ግን ደግሞ ዛሬ እንደዚህ ሆናችሁ በመምጣታችሁ አንደኛ ነገር አራስ ነሽ፣ የልጅ እናት ነሽ።
እንደዚህ ሆነሽ በማየትሽ ደስ ስላለኝ ነው ይህን ቪዲዮ መቅረጽ የፈለኩኝ እንጂ የእውነት እኔ በበኩሌ እነሱን ካየው በተለይ ኢትዮጵያ ውስጥ ከመጣሁ ጀምሮ እነሱን አላይም፣ ማርያምን እነሱን አላይም። ምክንያቱም ምን ያውን ባለትዳር ነኝ፣ አግብቻለሁ፣ እግዚአብሔር ይመስገን ደስ ይላል የእውነት። እንደውም በስደት ስትሆኑ በቃ በጣም ናፍቆትም ስላለ ምናምን ትጣላላችሁ፣ ጸብ ይኖራል ምናምን፣ ለምን አልደወልሽም፣ ለምን አልደወልክም ምናምን ተባብላችሁ ብዙ መነጋገር ሊኖር ይችላል። አብራችሁ ስትሆኑ ግን የእውነት እንደ ጓደኛሞች እንደነበራችሁበት ምናምን ነገር አይደለም የምትሆኑት። ማርያም ነው የምላችሁ። በጣም ተረጋጋላችሁ፣ ትከባበራላችሁ፣ ብዙ ልዩነት አላቸው ማለት ነው። እና ደስ የሚል ነገር ነው። ይህን ያክል እንደዚህ የሚያስፈራ ወይም የሚካበር ነገር አይደለም። ሰው እንደሚያወራልን አይደለም። ሰው እንደዛ ለን ብለን እኛ መተው የለብንም። ገብታችኋል? ብዙዎቹ ሚዲያ ላይ እንደዚህ እየተጣሉ ባልና ሚስቱ እየሆኑ ምናምን ብዙ ነገሮችን ታያላችሁ። እሱን አይታችሁ እናንተ መፍራት የለባችሁም። ገብታችኋል? አብዛኛው ሚዲያ ላይ እንግዲህ ብዙ ሰው የሚኖረውን ህይወት አያሳየንም። የእውነት ነው የምላችሁ፣ የሚኖሩትን ህይወት አያሳዩም፣ የማይኖሩትን ህይወት ነው የሚያሳዩት። እና ብዙዎቻችሁ ያን አይታችሁ መፍራት የለባችሁም፣ መጨናነቅ የለባችሁም። በቃ ይቅርብኝ እንደዚህ ከሆነማ ምናምን ብላችሁ ብዙዎቻችሁ እንትን ትላላችሁ ማለት ነው። ግን እናንተ የምታዩት ሌላ ነው፣ ሰው የሚኖረው ሌላ ነው። ይህን ማወቅ አለባችሁ ቤተሰብ። ቪዲዮ ያያችሁት ሰው በዩቱብ ስላያችሁት እንደዛ ሆኖ አምሮ ስለተዋበ የኔ ባል እንደዚህ ማድረግ አይችልም፣ እኛ እንደዚህ ህልን ምናምን ማለት የለባችሁም። እናንተ የራሳችሁ ነው የምትኖሩ፣ ያቅማችሁን ያላችሁ ነው የምትኖሩ ማለት ነው። ለቪዲዮ እንደዛ ተዋዋኑ እንጂ ሁሉም ሰው ባልና ሚስት ሲሆኑ ሁልጊዜ ይፋቀራሉ፣ ሁልጊዜ ፍቅር አለ፣ ሁልጊዜ ሰፕራይዝ መደራረግ አለ ምናምን ማለት አይደለም። ገብታችኋል አይደለም? ስለዚህ የራሳችሁን ነው የምትኖሩ። ምንም የሚያስፈራ ነገር የለም። ጥኑ ነገር ነው። ደስ የሚል ስሜት አለው። አሪፍ ነገር ነው። ስለዚህ እንዳትፈሩ ማለት ፈልጌ ነው። የእውነት ነው የምላችሁ ማርያምን። እኔ ብዙዎቻችሁን እንደዚህ የሚሰሩ ሰዎችን እኔ ማየት አልፈልግም። በራሴ በኩል ትቻለሁ። ገብታችኋል አይደለ? በቃ እንደዚህ አይነት ነገር መስማት አልፈልግም። እኔ በበኩል ጭቅጭቅ ነገር ምናምን ጥሩ ነገር የምንማርበትን ነገር ነው መስማት የምፈልገው። ስለዚህ ዛሬ ግን እንደዚህ አይነት ቪዲዮ በመስራታቸው ደስ ስላለኝ ነው እኔም ይህን ቪዲዮ እየሰራው ያለሁት። ስለዚህ ይህን ቪዲዮ ላይክ ሸር አድርጉልኝ። ማርያምን በጣም ጠፍቻለሁ። ቪዲዮ እየሰራው አይደለም፣ ረጅም ጊዜ ሆኖኛል ቪዲዮ ከለቀኩበት እና ትንሽ ዋይፋይ ስለአስቸገረኝ ነው። በቀጣይ አሪፍ ነገር ይዤላችሁ እመጣለሁ። ኢትዮጵያ ናፈቃችሁትን ነገር እንዲሁም ስሪልን፣ ይህን ቪዲዮ እንደዚህ ብታደርግልን ምናምን የምትሉኝን ነገር እሰራላችኋለሁ።